እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ጌታ ኢየሱስ በማልችለው እርዳኝ። ሰላማችሁ ይብዛ። ዛሬ የማካፍላችሁ ጥቅስ መዝሙረ ዳዊት ምዕራፍ 3 ቁጥር 5 ነው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል፣ እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ ይላል። እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ ይላል። ይሄ የሚያመለክተው መዝሙረ ዳዊት ምዕራፍ 3:5 ነውና የመዝሙረ ዳዊት 3 የተጻፈው በንጉስ ዳዊት ነው እና በጣም ችግር በነበረበት ወቅት ጊዜ ነው። ብዙ ሰዎች ከሱ ተቃውመውት ነበርና እንደውም ልጁ የራሱ አብሰሎም ልጁ ራሱ ያው ችግር አጋጥሞት ነበርና ንጉስ ዳዊት በፍርሃትና በከባድ ሁኔታ ውስጥ ነበርና ንጉስ ዳዊት እንደዚህ አይነት ነገር ላይ በሚሆንበት ጊዜ ያወራ የነበረው በሰላም ተኛለሁ፣ በሰላም እንቅልፍ እና እግዚአብሔርን መተማመንና መደገፍን ነበር የሚያወራውና እተኛለሁ ሲል ያው እተኛለሁ አንቀላፋለሁ ይላል እና ይሄ ያው ንጉስ ዳዊት ተከቦ የነበረው በችግር ነበርና ሁሉ ችግር ቢያጋጥመውም የሁሉ ቻሌንጅ ቢያጋጥመውም እሱ ግን መተኛቱን እንቅልፉን ማረፉን እረፍት ማግኘቱን አላቆመም ማለት ነውና ይሄ ምንን ያመለክታል? ያው ጥልቅ የሆነ የእግዚአብሔርን እምነትን ያሳያልና ብዙ ጊዜ ፍርሃት እንቅልፍን ይወስዳል እና እምነት ግን እረፍትንና መረጋጋትን ያመጣል። እምነት በእግዚአብሔር ካለን ማለት ነውና ንጉስ ዳዊት የሚያምነው ንጉስ ዳዊት የሚያምነው ያው እግዚአብሔር እንደሚያየው በሚተኛበትም ጊዜ እግዚአብሔር እንደሚጠብቀው በሚተኛበት ጊዜ እግዚአብሔር ሁሉ እንደሚከላከልለት ያምናል ንጉስ ዳዊት እና ለዛ ነው ምን ያለው እተኛለሁ አንቀላፋለሁ ያለው። ያው እግዚአብሔር ላይ ይተማመናል። ቀንም ሆነ ማታም ሆነ እግዚአብሔር እንደሚጠብቀውና በሱ እንደሚተማመን ንጉስ ዳዊት እዚህ ላይ ጽፏል። ሌላው ደግሞ እግዚአብሔር ደግፎ ይዞ እግዚአብሔር እተኛለሁ አንቀላፋለሁ አንቀላፋለሁ እግዚአብሔር ደግፎ ይዞኛል ሲል እንደገና እንደሚነሳና የተረዳው ንጉስ ዳዊት በሁሉም ጠዋት እግዚአብሔር ሁሌ አዲስ እንደሆነ እና ሁሉ ጠዋት ደግሞ በእግዚአብሔር ሁሉ ጠዋትም ሆነ ማታም ሆነ በእግዚአብሔር የተሰጠን ጥሩ እንትን እንደሆነ ተረድቷል። ይሄንን በቃ መተኛቱን በእግዚአብሔር እንደተሰጠን ተረድቷል። ጠዋት መነሳቱን በእግዚአብሔር እንደተሰጠን ተረድቷልና ሁሉ ነገር ከፍ ዝቅም አለ ምንም አለ እግዚአብሔር በዛ ውስጥ ሁሉ እንዳለ ንጉስ ዳዊት በዚህ ላይ ሲያወራ እናያለን። እተኛለሁ አንቀላፋለሁ ሲልና እና ያው እግዚአብሔር እንደጠበቀው ንጉስ ዳዊትን ማታም እና ጥንካሬ እንደሰጠው እና ጠዋትም እንደሚቀሰቅሰው በእግዚአብሔር በእግዚአብሔር ተማምኗል። በእግዚአብሔር ተመክቷል ማለት ነው። ንጉስ ዳዊት ችግርም ቢያጋጥመው ምንም
ጠዋት ሆነ ማታ ሆነ ምሳ ሰዓት ከሰዓት ምንም ሆነ በእግዚአብሔር ይመካልና እግዚአብሔር ደግሞ ጠብቆታል እና በዚህ ሁሉ በጨለማውም በብርሃኑም ጥንካሬ ሰጥቶት ሁሉን ነገር እንደተነሳ ጥሶ እንደሄደ እናያለን ንጉሥ ዳዊት እዚህ ላይና በእግዚአብሔር ተመክቶ ማለት ነው። እና ምን ይላል? እግዚአብሔር ደግፎ ይዞኛልና እነቃለሁ። እግዚአብሔር ደግፎ ይዞኛልና እነቃለሁ ማለት እግዚአብሔር ደግፎ ይዞኛልና እነቃለሁ ሲል እግዚአብሔር ያው እንደሚደግፈው እንደሚይዘው ጥንካሬ እንደሚሰጠውና በህይወት እንዲኖር እንደ ሰርቫይቭ እንዲያደርግ እግዚአብሔር እንደ ምንጩና ሶርሱ እንደሆነ ይናገራልና ንጉሥ ዳዊት እዚህ ላይ ምን እያለ ነው? በራሴ ጥንካሬ በራሴ ብርታት አይደለም ሁሉ ነገር የመጣው እግዚአብሔር ይዞኝ ነው። በእግዚአብሔር ብርታት ነው። በእኔ ብርታትና በእኔ ጥንካሬ አይደለም። ሁሉ ነገር በቃ የሆንኩት ነገር እንዳለ ምንጩ መሰረቱ እግዚአብሔር ነው እያለ ነው። እና ያው እግዚአብሔር ደግፎ ይዞኛል አንቀላፋለሁ እነቃለሁ ሲል በእንደዚህ ማለት ነው። እና ከዚህ የመዝሙረ ዳዊት ምዕራፍ 3 መዝሙረ ዳዊት 3:5 ላይ ምን እንማራለን? እግዚአብሔር ሰላም ይሰጣል ችግር ስትረስፉል በሆንበት ሲቹዌሽን ውስጥ ማለት ነው። እና ከዚህ መንፈሳዊ ትምህርት ልንማር የምንወስደው እምነት በፍርሃት ጊዜ በልባችንን ያረጋጋል እግዚአብሔርና ምንተኛው ምንነሳ ሁሉ የእምነት ስራ ይሆናል በእግዚአብሔር ስንመካ በቃ እና የእምነት ጉዳይ ይሆናልና ጠዋተኛን ተነሳንም ምንም ማለት በቃ በእምነት ነው ማለት ነው። ከዚህ ልንማር የምንችለውና ሁሌ ጠዋት የእግዚአብሔር ምህረት እንደሆነ ተኝተን ማልቀረ ነው ወይ ተነስተንም ያልተጎዳ ነው በእግዚአብሔር ምህረትና ጸጋ እንደሆነ ማወቅ አለብን። ምን ገባው ምን ወጣው ነው እግዚአብሔር ደግሞ ህዝቡን ቀንም ሆነ ማታ ይጠብቃል። ዋናው የኛ በእግዚአብሔር መተማመን ነው። በሁሉም ሲቹዌሽን ውስጥ በልባችን በመንሰራው ስራዎች ጠዋትም ሆነ ማታ ሁሉ ነገር በቃ የሚያጋጥመን ምን ገባ ምን ወጣው ከፍዝቅ የሚለው ሁሉ በቃ ቻሌንጁም ሁሉም ነገር የሚያጋጥመን እግዚአብሔር እየጠበቀን ነው እንጂ በራሳችን እንዳልሆነ በመንፈስ ቅዱስ እርዳታ እየተጠበቀን ስለሆነ ከዚህ ልንማር እንችላለን። ንጉሥ ዳዊት እተኛለሁ አንቀላፋለሁ እግዚአብሔር ደግፎ ይዘኛል እነቃለሁ ይላልና እግዚአብሔር ደግፎ እንደያዘን ማስተዋሉ በጣም አስፈላጊ የሆነ ማስተዋል ነው እና ጥበብ ነው። እግዚአብሔር ደግፎ እንደያዘን በራሳችን እንዳልቆምን ማስተዋሉ በጣም ትልቅ የሆነ በረከት ነውና በየቀኑ ያው ህይወታችን ከባድ ሊሆን ይችላል እና ይሄ ያስተውሰናል። አንተ ተኛለሁ አንቀላፋለሁ እግዚአብሔር ደግፎ ይዘኛል እነቃለሁ ሲል ይሄ እና በብቻችን ሁሉንም ሸክማችንን በብቻችን እንዳልያዝነው እንድናስተውል ይረዳናልና እግዚአብሔር ደግሞ ሁሉም ሙቭመንታችንን ስንነቃም ስንተኛም እንደሚመለከተን ማስተዋሉ ራሱ ትልቅ ነገር ነውና በከባድ ሲዝንም በአስቸጋሪ ወቅት በጋም ሆነ ጥቅምት ወርም በቃ በሁሉም ሲዝን በበጋም ሆነ በክረምት እግዚአብሔር በሁሉም ነገር ላይ እሱ እንደሚያገባው ከኛ ጋር እንደሆነ ሁሉን ነገር እንደሚያይ እንደሚረዳን ችግራችንን ታግለን እንድንወጣ መንፈስ ቅዱስ ኢንካሬጅ እንደሚያደርገን ማስተዋል አለብን ማለት ነውና ያው እግዚአብሔር እንቅልፍን ራሱ በሰላም እንድንተኛ ያደርጋል በሰላም እንድንነሳ ያደርጋልና ያው እግዚአብሔር በሁሉን ነገር በሰላም ጠዋትም ሆነ ማታም ሆነ እግዚአብሔር ይወደናልንም እና ይጠብቀናል። እሺ እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን።
የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።